ጊዜ ከዓለም በላይ የጠነከረውን ልብ ሊያለሰልስ ወይም ደግሞ የበቀልን ረመጥ በውስጡ አፍኖ የያዘን ሰው ወደ ጨካኝ ጭራቅነት ሊቀይር የሚችል ሚስጥራዊ ኃይል ነው። ለአንዳንዶች 20 ዓመታት ማለት የንስሐና የለውጥ ዘመን ሊሆን ይችላል። ለሌሎች ግን እያንዳንዱ ሰከንድ፣ እያንዳንዱ ደቂቃና እያንዳንዱ ዓመት በውስጣቸው የሚነደውን የበቀል እሳት ይበልጥ የሚያቀጣጥልበት የስቃይ ምድር ነው። ይህ ታሪክ የሚጀምረው ከአራት ግድግዳዎች በስተጀርባ በብረት ዘንጎችና በኮንክሪት ቅጥሮች መሃል ለ2 አስርተ ዓመታት ታስሮ ከቆየ በኋላ ነፃነቱን ሳይሆን ጠላቶቹን ለመፈለግ ወደ ውጭ ዓለም ስለወጣ አንድ ሰው ነው። ነገር ግን በዚህ የበቀል አዙሪት ውስጥ እውነተኛውን አዳኝ ማን ነው? ተበዳዩስ ማን ነው? የሚለውን ጥያቄ በደምና በክህደት በተሞላ አስደንጋጭ እውነት ውስጥም ይገለጣል። ቻርሊ የተባለው ግዙፍና በሰውነቱ ላይ በርካታ ንቅሳቶችን የያዘ ሰው የ20 ዓመታት የጽኑ እስራት ፍርዱን አጠናቆ ለመውጣት የመጨረሻ የቃለ መጠይቅ መድረክ ላይ ቆሟል። እስር ቤቱ አባላት ስለ ወደፊቱ ሕይወትና ስሜቱን ስለመቆጣጠርም ይጠይቁታል። ቻርሊ በበኩሉ ያለፈውን ስህተቱን እንደተረዳና አሁን ወደ ህብረተሰቡ ሲቀላቀል የሚፈልገው ብቸኛው ነገር ቢኖር ከ20 ዓመታት በፊት ጥሎት የወጣውን ልጁን ጆኒን ማግኘት ብቻ እንደሆነም ይነግራቸዋል። አባላቶችም ሲያሰናብቱት አንድ ጠንካራ ማስጠንቀቂያም ይሰጡታል። ከእስር ቤት ስትወጣ ሰዎች ሁልጊዜ አንተን እንደ ወንጀለኛ ነው የሚያዩ፣ ወደ ተለያዩ ግጭቶች ሊጎትቱ ይሞክራሉ። እንደገና በቀልን ፍለጋ የጦር መሳሪያ ካነሳ ግን ተመልሰ የምትገባው እዚህ ነውም ይሉታል። ቻርሊ የእስር ቤቱን በር አልፎ ወደ ውጭ ዓለም ሲወጣ ነፃነት አልተሰማውም። አእምሮ በናፍቆትና በጥያቄዎችም ተሞልቷል። ወደ ቀድሞ ሚስቱ ቤትም ያመራል። ነገር ግን አቀባበሏ በንዴትና በምሬት የተሞላም ነበር። ቻርሊን ስታየውም ደነገጠች። መኖሪያ ቤቷ ውስጥ እንድታስጠገው ወይም ገንዘብ እንድትሰጠው እንደማትፈልግ በቁጣም ነገረችው። ቻርሊ ግን የመጣው ለገንዘብ ሳይሆን ልጁን ፍለጋ እንደሆነ ሲነግራት ይበልጥም ተበሳጨች። ለ20 ዓመታት አንድ ቀን አልደወልክም፣ ደብዳቤም አልጻፍክም፣ እኔ ልጄን ከጥፋት ለመጠበቅ ስል ነው የኖርኩትም ትለዋለች። ቻርሊ ልጁ የት እንዳለ ሲጠይቃት እሷ የሚሰነዘረው ምላሽ ልብ ሰባሪም ነበር። ልጅ ጠፍቷል፣ ወደ መጥፎ መንገድም ሄዷል፣ በሁሉም የመጥፎ መንገዶች አይነት ውስጥም ገብቷል ትለዋለች። እሷም ለቻርሊ የልጁን የድሮ የትምህርት ቤት ሪፖርት ካርድ ብታሳየውም አሁን ግን የት እንዳለ እንደማታውቅና ከሷ ሕይወት እንዲወጣም ታባረረዋለች። በዚህ መሃል ቻርሊ የልጁን አንድ ትልቅ መለያ ምልክትም ያስታውሳል። ጆኒ በልጅነቱ በውሻ ተነክሶ እግሩ ላይ የቀረ ትልቅ ጠባሳም ነበረው። ልጁን በራሱ መንገድ ማግኘት ያልቻለው ቻርሊ ወደ አንደበተ ርቱዕ የሆነው ወደ ግል መርማሪ ቢሮም ያመራል። መርማሪው ሰፊ መረጃዎች እንዳሉትና ልጁ በሕይወት ካለ ሊያገኘው እንደሚችልም ይነግረዋል። ነገር ግን ለዚህ ሥራ $1000 ቅድመ ክፍያም ይጠይቃል። ቻርሊ ግን በእጁ ላይ ምንም አይነት ገንዘብ አልነበረውም። በቢሮው ውስጥ የነበረችው ሄለን የተባለችው ጸሐፊ የቻርሊንን የልጅ ናፍቆትና ስቃይ ስትመለከት ታዝናለች። ምክንያቱም የእሷ ወንድም ለ8 ዓመታት ታስሮ ስለነበረ ስቃዩም ይገባታል። ሄለንም በድብቅ ያሰራውን ኮምፒውተር ተጠቅማ መረጃውን ለመፈለግ ቃልም ትገባለታለች። ገንዘብና መረጃ ያጣው ቻርሊ ወደ ቀድሞ የጥፋት ጓደኛው ወደ ማይክም ያመራል። ማይክ አሁን ካለፈው ጥቁር ሕይወቱ ወጥቶ የራሱን የመኪና ጥገና ጋራዥ ከፍቶ ከባለቤቱ ጋር በሰላም እየኖረም ይገኛል። ማይክ የድሮ ጓደኛው ቻርሊን ሲያየው በደስታም ይቀበለዋል። 20 ዓመታት ሙሉ ቻርሊን ወንጀሉ ብቻውን ተሸክሞ ለፖሊስ አሳልፎ ስላልሰጠው ትልቅ ባለውለታም እንደሆነም ያምናልና። ቻርሊ ለማይክ ልጁ ጆኒን እየፈለገ እንደሆነም ይነግረዋል። እንዲሁም በድብቅ አንድ ንጹህና ያልተመዘገበ የጦር መሳሪያ እንደሚፈልግም ይጠይቀዋል። በዚህ መሃል ግን ከእስር ቤቱ ውስጥ የተፈጠረ አንድ ጥቁር ጥላ ከጀርባው እየተከተለው ነበር። ቻርሊ ከመፈታቱ ጥቂት ቀናት ቀደም ብሎ በእስር ቤቱ ውስጥ ከነበረ ማልቪን ከተባለ አደገኛ የወንጀለኞች ቡድን መሪ ጋር ከባድ ግጭት ውስጥም ገብቶ ነበር። ማልቪን በቻርሊ ላይ ከፍተኛ ቂም በመያዝ በውጭ ዓለም ባሉ የቡድኑ አባላት አማካኝነት በቻርሊ ልጅ በጆኒ ላይ የግድያ ትዕዛዝም ያስተላልፋል። ይህንን መረጃ ይዞ የወጣው ደግሞ ሃንክ የተባለው የቀድሞ እስር ቤት ጠባቂ ነው።
ሃንክ ራሱን እንደ ደግና ለቻርሊን አጋዥ አድርጎም ያቀርባል። ሃንክ ለቻርሊም እንዲህ ይለዋል፣ ማልቪን በልጅ ላይ የግድያ ትዕዛዝ አስተላልፏል። አደገኛ ወንጀለኛ ኬናይን እና የማልቪን ዘመድ የሆነው ጊቦንስ ልጁን እየፈለገው ነውም ይለዋል። ቻርሊ ልጁን ለማዳን ሲል በሃንክ አቅጣጫ ጠቋሚነት ወደ ጊቦንስ ወደሚገኘው የፀጉር አስተካካይ ቤትም ያመራል። እዚያም ከባድ ግጭት ውስጥ ቢገባም ልጁን ለማዳን ማንኛውን መስዋዕትነት ለመክፈል ዝግጁ መሆኑንም ያሳያል። ጉዳዩ ይበልጥ እየተወሳሰበ ሲመጣ ሃንክ ሌላ አስደንጋጭ ታሪክ ይዞ ወደ ቻርሊም ይመጣል።